ታዬ ከአብይ ጋር በግል ያደረጋቸውን ንግግሮች፣ ደርሱ ያለውን አደገኛ ነገሮች፣ ወደ አእምሮ አጮልቀን እንድናይ የሚያደርጉ በጣም አሳሳቢ ነገሮችን ተናግሯል። በዛም ዙሪያ ብዙ አይነት ኮንቨርሴሽን ተቀስቅሷል እና ያንን ድርጊት እንዴት አየኸው? ሲደመር አብሮ ደግሞ አብይ ጋር አንተ በግል ተነጋግረህ ግን በግል የተነጋገርነውን ነገር በአደባባይ መግለጽ አልፈልግም ያልክባቸው አጋጣሚዎች አሉ እዚህም ርዕዮት ላይ። ስለዚህ አሁን ላይ ያንን አቋምህን መለወጥ ያለበት አይመስልህም ወይ? ህብረተሰብ ቅድም የጠቀስኩት ይሄ ህብረተሰብ የሀገሪቱን የመጨረሻ ስልጣን ይዣለሁ የሚለው አእምሮ ምን ያህል ርቀት ሊሄድ እንደሚችል ተረድቶ እንዲዘጋጅም ከአብይ ጋር የነበረህን ኮንቨርሴሽን እና ህዝብ ማወቅ አለበት የምትለውን ዛሬ ልትነግረን ትፈቅዳለህ ወይ ልልህ ነው። ወይ መጀመሪያ ምናልባት እውነቱን ለመናገር ዛሬ አንተና አቶ ገዱ ብቻ መቅረብ ነበረባችሁ ይመስለኛል። እኔ ጊዜውን መሻማት አልነበረብኝም እና አሁንም ቢሆን በቀሪው ሰዓታችን ከኔ ይልቅ ለሱ የተሻለውን ሰዓት መስጠቱ የተሻለ ይመስለኛል። እኔ እናንተ ተሰልችተናል፣ ብዙ ጊዜ በተደጋጋሚ ቀርበናል ማለት ነው እና ፊል ፍሪ እንደው ለኔ ሰዓት ያሳነስከኝ ወይ ምናምን አድርገህ እንዳታስብ ማለት ነው። ወደ ጥያቄ ስመጣ መጀመሪያ እንዴት ታየዋለህ የአቶ ታዬን ካልክ ምንድነው የማየው? እኔ መጀመሪያ የአቶ ታዬን ቁርጠኝነት በምን ትገልጸዋለህ ካልከኝ ይሄ ትልቅ የሆነ ጀግንነት ነው። በጣም ነው የማደንቀው። ሀገር ውስጥ ሆኖ ለልጆቹ ለራሱ ህይወት ሳይሳሳ የሚያውቀውን ነገር በዛ መጠንና ስሜት መግለጹ ለኔ ጀግንነት ነው፣ ምንም ጥርጥር የለውም። አንዱ መረዳቴ እሱ። ሁለተኛው ግን የተናገረው ነገር አዲስ ነገር ነው ወይ የሚለው ላይ እኔ ብዙ አዲስ ነገር አይመስለኝም። ያው እሱ በሂደቱ ውስጥ ከነበረው ተሳትፎ ጋር በተያያዘ የሰማቸውን ያያቸውን ነገሮች መስክሯል። ምናልባት እሱ ከስርዓቱ ጋር አብሮ የቆየ ስለሆነ ቅርበት የነበረው ሰው ስለሆነ ከቅርበትም አልፎ በተለይ ጠቅላይ ሚኒስትሩን በመከላከል በመደገፍ ረገድ ትልቅ ሚና የነበረው ሰው ስለነበረ በሱ አፍ መነገሩ አዲስ ነገር ሊሆን ይችላል። አብዛኛዎቹ ነገሮች ግን ሁላችን ስንነጋገርባቸው የነበሩ ጉዳዮች ናቸው፣ የምናውቃቸው ናቸው። እኔ አሁን አቶ ታዬ የገለጻቸው አብዛኛዎቹ ነገሮች የዛሬ 5 ዓመት በፊት መጽሐፌ ላይ ጠቅሻቸዋለሁ፣ አብዛኛዎቹ ማለት ነው። አዲስ ነገር ነው ወይ ከተባለ አዲስ ነገር አይመስለኝም። ሁለተኛው ማየው ይሄ ነው። አዲስ የሆነው በአቶ ታዬ አፍ በመነገሩ ከነበረው ቅርበት አንጻር ደጋፊ ከመሆኑ አንጻር ያ ነው እንጂ አዲስ ያደረገው ስለ ዶክተር አብይ አዲስ ነገር ይሰማን አይመስለኝም። በትክክል በተግባርም ሲሰራቸው ይኖራቸው በተለያየም መድረክና ሁኔታ ሲያራምዳቸው የነበሩ አቋሞች የበለጠ የሚያረጋግጥ ነገር ነው የቀረበው እንጂ አዲስ ነገር ነው የሚል እምነት አለኝ። ሶስተኛው ግን አሁን የስርዓቱ ደጋፊዎች አቶ ታዬ የተናገረው ነገር ወይ የተዛባ የተጋነነ አንዳንዶቹም የፈጠራ እንደሆነ አድርገው ለመናገር ሲሞክሩ ያለው ለመከላከል ሲሞክሩ ያለው እኔ እውነቱን ለመናገር የታዬ ንግግር እንኳንስ ውሸት ሊሆን የተጋነነም አይደለም። እኔ አቶ ታዬ ከገለጻቸው ነገሮች ውስጥ ተጋኗል ሊለው የሚችለው አንድም ነገር አላገኘም። አብሶሉትሊ እውነት ሆኖ ነው ያገኘሁት። እኔን በተለያየ መንገድ ባሉኝ መረጃዎች በነበሩኝ ተሳትፎዎች የማውቃቸው ነገሮች ናቸው የተናገራቸው ነገሮች። ስለዚህ ፍጹም ይሄ በገዢው ፓርቲ አጋሮች ደጋፊዎች በሱ ላይ አሁን የተከፈተው ዘመቻ ሐሰት ነው። የተናገራቸው ነገሮች ሁሉ እውነት ናቸው። እንኳንስ የፈጠራና የሐሰት ሊሆኑ በእኔ እምነት የተጋነኑም አይደሉም። እና ይሄንን የሚያጠናክሩ ይሄ ነገር እውነት መሆኑን የሚያሳዩ እኔ ብዙ መረጃዎች አሉኝ ማለት ነው። በራሴ ብቻ ሳይሆን ልክ እንደ አቶ ታዬ ለስርዓቱም ቅርበት የነበራቸው ሰዎች በተለያየ መድረክ ተገኝተው የሰሟቸውን የነገሩኝ ነገሮች አሁን አቶ ታዬ ያለው ነገር እውነት መሆኑን የሚያረጋግጡ ነገሮች እና ሶስተኛው ነገር ይሄ ነው።
እኔን ወደ ጠየቀው ጥያቄ ልምጣ። ስትጋብዘኝ ገምቻለሁ መቼም ቴዲ ጋር ቀርቤ አሁን ይሄን ጥያቄ ሊያልፈው አይችልም ብዬ ገምቻለሁ። መነሳቱን ተገቢ ነው የሚል እምነት አለ። እርግጥ ነው ተናግሬያለሁ እዚህ ቀደም በግል ስልጣን ወይም ጠቅላይ ሚኒስትር ከመሆናቸው በፊት ከነበረን ግንኙነት በጣም የላላ ግንኙነት ማለት ነው ውጪ የሀገሪቱ ጠቅላይ ሚኒስትር ሆነው ከተመረጡ በኋላ ቢያንስ ብቻዬን 3 ጊዜ አግኝቻቸዋለሁ እና በእያንዳንዱ ግንኙነት ለ90 ደቂቃ ያህል አውርቻለሁ። አንድ ኮሚቴ ውስጥም ደግሞ ገብቼ ስለነበረ በዛ ኮሚቴ አማካኝነት በተለያዩ ስብሰባዎች አማካኝነት ደግሞ 3-4 በርከት ያሉ ሰዎች በተገኙበት ስብሰባዎችም አግኝቻቸዋለሁ እና በነዛ ሂደቶች የሰማኋቸው ነገሮች አሉ። ሪሊ ሰፋ ባለ መድረክ የተነሱትን ነገሮች ሌሎች ሰዎች በተለያዩ መድረኮች የሰሙትን እና የነገሩኝን ነገሮች ስጠቀምበት ነው የቆየሁት። ለተለያዩ ጽሁፍም ስጽፍ ቃለመጠይቅም ስሰጥ እና አገዛዙን እና በተለይ ጠቅላይ ሚኒስትሩን በሚመለከት ያለኝን አመለካከት ለመግለጽ ስጠቀምባቸው ነው የኖርኩት። እኔም ራሴ በግል በነበረኝ ግንኙነት ያየኋቸውን ነገሮች አልተጠቀምኩባቸውም ማለት አይደለም። አጠቃላይ አሁን የደረስኩበት ግምገማ ላይ ለመድረስ እነዛ የነበሩኝ የግል ግንኙነቶችና በነዛ ግንኙነቶች ከሳቸው የሰማኋቸው ነገሮች ጠቅመውኛል። ማንነታቸውን በትክክል እንድረዳ እንዳውቅ ምን እንደሚያስቡ ብቻ ሳይሆን እንዴት እንደሚያስቡ ለመረዳት ጠቅሞኛል። ነገር ግን ቀደም ብዬም እንደተናገርኩት በግል የተነጋገርነውን ጉዳይ አደባባይ አውጥቼ መናገሩን አልፈለኩም። ይሄ ወጭም ቴዲ የምትገነዘብ ይመስለኛል። እኔ አሁን ውጭ ሀገር ነው ያለሁት። ይሄ ይቀርብኛል፣ ይሄ ጉዳት ይደርስብኛል ብዬ የምፈራው ነገር የለኝም። ግን የተነጋገራችሁት በግልም ቢሆን የተነጋገራችሁት ስለግላችሁ ነገር ስላይደለ እሺ፣ ምንም ጥርጥር የለውም። ያገናኘንም የሀገር ጉዳይ ነው፣ የግል ጉዳይ እንዳልሆነ ይገባኛል፣ እረዳለሁ። ነገር ግን ምንድነው በፍርሃት አይደለም፣ የኢንቴግሪቲ ጉዳይ ነው። አንድ ሰው ከቀረጻ ውጪ ወይም ከስብሰባ ውጪ በግላችን ያወራነውን ነገር አደባባይ አውጥቶ ማውራት ስህተትም ባይሆን ተገቢ ነው የሚል እምነት አላደረብኝ። ነገ ከነገ ወዲያ የፖለቲካ ሰው ነኝ። ከተለያዩ የፖለቲካ ሰዎች ጋር በግል ልነጋገር ይችላል፣ ልወያይ ይችላል፣ ልደራደር ይችላል። ስለዚህ እነዛ ሰዎች በግል ከኔ ጋር የሚለዋወጡትን ሀሳብ ነገ አደባባይ አውጥቼ እንደምጠቀምበት አድርገው ካሰቡ ጉዳት አለው የሚል እምነት ስላደረብኝ ነው ያን በግል የተነጋገርነውን ጉዳይ በአደባባይ ማውራት ያልፈለኩት እንጂ ከኢትዮጵያ ሕዝብ መደበቅ ያለበት ነገር መኖር አለበት ብዬ በማመን ወይም ደግሞ ያን ብናገር በኔ ላይ ችግር ይገጥማል በሚል ፍርሃት አይደለም። በተለይ አሁን ውጭ ሀገር ነው ያለሁት፣ ሀገሬም እንዳልገባ ተከልክያለሁ። ሀብት ንብረት የሀገር ውስጥ ያለው ሁሉ እገዳ ተጥሎበታል። ለመውረስ ዝግጅት እየተደረገ ነው። ምን የምፈራው ነገር አለኝ? ይሄ ይቀርብኛል፣ ይሄ ጉዳት ይደርስብኛል ብዬ የምፈራው ነገር የለኝም። እንኳንስ እዚህ መጥቼ ሀገር ቤቱም ሆኜ እኔ በምናገረው ነገር እንደዚህ አይነት ነገር ይደርስብኛል ብዬ ፈርቼ የማቅሰው አይደለም እና በዛ ምክንያት ነው እነዚህን በግል የተነጋገርናቸውን ነገሮች በአደባባይ መጥቼ ለመመስከር ያልፈለኩት። ቴዲ ጋዜጣ በሚዲያ ስራ ብዙ ቆይተሃል። ኦፍ ሪከርድ የምንነጋገራቸው ነገሮች አሉ። እንደውም አንዳንድ ጊዜ አጽንኦት ለመስጠት ኦፍ ሪከርድ ብለን እናወራለን። ያ ነገር አደባባይ ተወጥቶ አይነገርም እና ከዛ ማከራሴ አጠቃላይ መርሁ ላይ ምንም ጥያቄ የለውም። ይገባኛል ከየት እየተነሳህ እንዳለ። ግን እንደምታውቀው ብዙ ጊዜ rules have their own exceptions አይደል? ልዩ ሁኔታ ሆኖ አይታየህም ወይ? አሁን ታዬ ኦኬ የአገሪቱን እመራለሁ የሚለው አእምሮ እንዲህ ያለ ነው። አሁን ቅድም ታዬ ብዙ አዲስ ነገር አልነገረንም የሚል ነገር አንስተሃል። ግን አማራን አጠፋዋለሁ እያፈራረስኳቸው ነው ብሏል በአንደበቱ ብሎ መናገሩ የሚጨምረው ክላሪቲ አለ በብዙ መንገድ ብዬ አስባለሁኝ እኔና ልዩ ሁኔታ አይመስልህም ወይ? ይሄ ማለት የሚሊዮኖችን ህይወት የቀጠፈ ከዚህ በኋላም ሚሊዮኖች እንዳይገል የሚሰጋ አእምሮ እንዴት እንደሚያስብ ህዝብ እንዲረዳ ለማድረግ ልዩ ሁኔታ ኤክሰፕሽን አይሆንልህም ወይ? ሄድልህ ነው
አገሪቱ ካለችበት አጠቃላይ ሁኔታ አንጻር ምንስ ያልተነገረ ነገር አለ? ምንስ ያልተሰራ ነገር አለ? እና ህብረተሰቡ አሁንም ቢሆን በተለያየ ምክንያት በቅን ልቦና እየተሳሳቱ አገዛዙን ወይም ደግሞ ጠቅላይ ሚኒስትሩን የሚደግፉ ሰዎች ካሉ ምናልባት አስተሳሰባቸውን እንዲቀይሩ ይጠቅማል ከተባለ ምንም ተገቢ ነው ብዬ ልወስድ እችላለሁ። እንደዚህ አይነቱን ጥያቄና ግፊት ማለት ነው። ለዛሬው ግን በእኔ በኩል አንድ ጥያቄ ልጠይቅ። አንድ እድል ይሰጠኝ ላስብበት። አሁን አልወሰንኩም፣ እውነቱን ለመናገር ራሴን አላዘጋጅም። አዎ ግን ሪሊ ያስፈልጋል የሚለው ጥያቄ የህብረተሰብ ከሆነ ወጥቼ ልናገር እችላለሁ፣ ችግር የለውም። ነገር ግን በጥቅሉ ልናገር በነበረን ግንኙነት የተረዳኋቸውን ነገሮች። አንደኛ በነበረን ግንኙነት ጠቅላይ ሚኒስትሩ እውነተኛ ሰው እንዳልሆኑ ተረድቻለሁ። እውነተኛ ሰው እንዳልሆኑ ምን ማለት ነው? ግልጽ ይመስለኛል። ለተለያዩ ሰዎች የተለያዩ ነገሮችን በመናገር የመደለል ሙከራ የሚያደርጉ የሚዋሹ ሰው መሆናቸውን በደንብ በነበረ ግንኙነት ተረድቻለሁ። አንድ ሁለተኛ አንተን ዋሽተዋል? አዎ ዝርዝሩን ሌላ ጊዜ እንመጣበታለን። እሺ አይ እንደው በጥቅሉ ልጥቀሳቸው ምን ተረዳህ የሚለውን ነገር እሺ ሁለተኛ አገሪቱንና በአገሪቱ ውስጥ ያለውን የፖለቲካ ቅራኔ በአግባቡ እንደማያውቁት ተረድቻለሁ። በነበረን ግንኙነት ፈጽመው ዲታችድ የሆኑ ኢትዮጵያንና በኢትዮጵያ ውስጥ ያለውን የፖለቲካ ቅራኔ የማያውቁ ሰው መሆኑን ተረድቻለሁ። ሁለት ሶስተኛ በዲሞክራሲ የማያምኑ አምባገነን መሆናቸውን ተረድቻለሁ። ከነበረን የሀሳብ ልውውጥ ግልጽ በሆነ ቋንቋ አምባገነን እንደሆነ በዲሞክራሲ እንደማያምኑ ተረድቻለሁ። አራተኛ በመቀጣጫ እንደሚያምኑ ተረድቻለሁ። የኃይል እርምጃ በመውሰድ በመቀጣጫ እንደሚያምኑ በደንብ ተረድቻለሁ። አምስተኛ የትግራይ ጦርነት ከመነሳት እንደማይቀር ተረድቻለሁ። አውቄያለሁ። እሳቸው ጋር በተገናኘሁበት ዕለት የትግራይ ጦርነት በፍጹም የማይቀር ጦርነት እንደሆነ ተረድቼ ነው የወጣሁት። ስድስተኛ በዚያን ጊዜ እንግዲህ ስንገናኝ መጀመሪያ ኢህአዴግ አልፈረሰም። እንደምታውቁት ኢህአዴግ መፍረስ የለበትም፣ ኢህአዴግን ለማፍረስ የሚደረገው ጥረት ሀገራችንን ወደ ቀውስ ይወስዳል የሚል አመለካከት ነበር። ኢህአዴግን እንደሚያፈርሱት እርግጠኛ ነበር ከእሳቸው ጋር ባደረጉት ንግግር። ስምንተኛ የተጀመረው የሽግግር ሂደት በፍጹም በተጠና የጋራ በሆነ ፍኖተ ካርታና መዋቅራዊ በሆነ መንገድ እንደማይቀጥል በእሳቸው መንገድ ብቻ ይዘውት እንደሚቀጥሉ እርግጠኛ ነበር። ቢያንስ እነዚህን ነገሮች ተረድቻለሁ ያኔ። ይሄን ለምን ተረዳህ፣ ምን ነበር የሰማኸው ነገር የሚለውን ነገር እድል ስጠኝ ከወሰንኩ ሌላ ጊዜ ነገር ግን አንድ ነገር ይመጣል። በተለያየ አጋጣሚ ከተለያዩ ሰዎች የምሰማቸው ነገሮች አሉ። ያው የተለያዩ ሰዎች የሰሟቸው ጉዳዮች ስለሆኑ እነሱን መደበቅ አለብኝ ብዬ አላምንም።